ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ትግራይ ክልልና አዋሳኝ አካባቢዎች ከሰሞኑ የነበረው ውጊያና ተያያዥ ጉዳዮች መነጋገሪያ ሆነው ቀጥለዋል። ወደ ክልሉ ከተሞች የሚደረጉ የአውሮፕላን በረራዎች ዳግም እንደሚጀመሩም ተገልጸዋል። በወልቃይት ቀጠና ደግሞ ኮሎኔል ደመቀ ዘውዱ ህወሓትን አሸባሪ እያሉ ሲውዝቱ፣ አብይ አህመድን ደግሞ አሻጋሪያችን እያሉ ሲያወድሱ የዋሉበትን ሰልፍ ተከናውኗል። ከሰሞኑ የአማራና የትግራይ ክልሎችን በሚያዋስኑ በተለይም በሰሜን ምዕራብ ትግራይ አቅጣጫ የነበሩ የተኩስ ልውውጦች መነጋገሪያም ነበሩ። ጸለምቴ ላይ የተለያዩ ስፍራዎች የመከላከያና የአካባቢው ሚሊሻዎች ከትግራይ ሰራዊት አባላት ጋር ላለፉት ቀናት ያደረጉት ውጊያ አሁንም መቆሙ ታውቋል። ትላንትናና ከትላንት በስቲያ ጭምር የተኩስ ድምጽ ሲሰማባቸው የዋሉት አካባቢዎች በደቡባዊ ትግራይና ክልሉን ከአፋርና አማራ ክልል ጋር በሚያገናኙ አቅጣጫዎች በኩል ያሉ ቦታዎች ናቸው። ዋጅራት ቢሶበር ቀጠና ያለው የከባድ መሳሪያ ጭምር ጥቃት ብልጽግና የአየር ሽፋን የሚሰጣቸውና ራሳቸውን የሀራ መሬት ኃይል ብለው የሚጠሩ የትግራይ አማጺ ኃይሎች የሚያከናውኑት ሲሆን ልክ በአማራና ኦሮሚያ ክልል ውጊያዎች በሚሊሻዎችና ተቃዋሚዎች መካከል ውጊያዎች እንዲከናወኑ እያደረገው እንዳለው ሁሉ አገዛዙ በትግራይ መሰል ሁኔቶች እንዲፈጠር የሚሰራባቸው አካላት እንደሆኑም ተደጋግሞ ሲገለጽም ይሰማል። የሆነ ሆኖ ያለፉት ቀናት የጦርነት ድባቡ በትግራይ ሕዝብ ላይ ያሳደረው ጭንቀት፣ የተፈጠረው ውጥረት እና የቀጠሉ ክልከላዎች ያሳደሩት ኢኮኖሚያዊና ማህበራዊ ቀውስ በቁጥር የሚተመንም አይደለም። አገዛዙ የጉዞ አውሮፕላኖችን ከልክሎ የውጊያ አውሮፕላኖችን በትግራይ ህዝብ ላይ ባዘመተበት ባለፈው ሳምንት ሰዎች ከክልሉ ለመውጣት የተለያዩ ጥረቶችን ያደርጉም እንደነበር ይታወቃል። በማሳያነትም የሰላም ባስ አውቶቡስ ተጠቃሚዎች ከመቀሌ አዲስ አበባ ጉዞ 3000 ብር ትኬት በሚቆርጡበት የተለመደው አሰራር የተደረገው ክልከላ በተፈጠረውን ውጥረት ተከትሎ በኮንትራት እናጓጉዛለን የሚሉ አካላት ጋር ከ20 እስከ 30 ሺህ ብር ያስከፍሉ እንደነበርም የዓይን እማኞች ይገልጻሉ። አገዛዙ የባንኮችን የጥሬ ገንዘብ ማውጣት መጠን መገደቡና መከልከሉን ተከትሎ ነዋሪዎች ሸቀጦችን የሚሸምቱበት አቅም አጥተው ሰንብተዋል። ከመቀሌ አክሱምና ሽሬ የተገኙ መረጃዎች እንደሚያመለክቱት ነገ ማክሰኞ የአውሮፕላን በረራዎች ወደ እነዚህ ከተሞች እንደሚጀመርም ይጠበቃል። በሶስቱ ከተሞች የኢትዮጵያ አየር መንገድ አገልግሎት መስጫ ቢሮዎች ክፍት ሆነው የዋሉ ሲሆን ተጓዦችም ትኬት ሲቆርጡ መዋላቸውም ታውቋል። ወደ መቀሌ ነገ 6 በረራዎች እንደሚኖሩም ይጠበቃል። ወደ ሁመራ የሚደረገው በረራ ይመለስ እንደሆነ ግን የታወቀ ነገርም የለም። ባሳለፍነው ሳምንት በረራዎቹ ሲከለከሉ ይፋዊ ማብራሪያን ሳይሰጥ የቀረው የኢትዮጵያ አየር መንገድ አሁንም በረራዎቹ እንደሚጀመሩ በይፋ ያለው ነገርም የለም። ሰሞነኛው የአውሮፕላን በረራ መቋረጥ ጉዟቸውን ያስተጓጎለባቸው የዜጎችን ብቻ አልነበረም። ወደ አዲስ አበባ ለመጓዝ ቀጠሮ ይዘው የነበሩት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና ወደ ትግራይ አቅንተው የነበረው የፌዴራል መንግስቱ አመራርና ሰራተኞችን ጨምሮ እንጂ የአማራና ትግራይ ዋሳኝ አካባቢዎች የፖለቲካ ቁማር መጫወቻ አድርጎ በአግባቡ እየተጠቀመባቸው እንደቀጠለ በርካታ ማሳያዎች የሚቀርብለት የኦህዴድ ብልጽግና ከሰሞኑ ባስተላለፈው ትዕዛዝ ወልቃይትም፣ ራያም፣ ጸለምቴም፣ ማክሬድራም በትግራይ ክልል የምርጫ ክልል ውስጥ ናቸው በሚል መግለጫ ውስጥም አውጥቶ የነበረ ቢሆንም ዛሬም ግን ሁመራ ላይ አብይ ያሻግራል የሚሉ ራሳቸውን የአማራ ተወካይ አድርገው የሚያቀርቡ ሹማምንት ተሰምተዋል። ከሰሞኑ የነበረውን ውጊያ ተከትሎ በዚህ ቀጠና ህወሓትን ማውገዝ፣ አብይ አህመድን ማወደስ የሚል አልማ ያላቸው ሰልፎች እየተከናወኑ ሲሆን በዚህ ሰልፍ ላይ የተገኙት የወልቃይት ቀጠና አመራር የሆኑት ኮሎኔል ደመቀ ዘውዱ ትህነግ ያሉት ህወሓትን አሸባሪ ሲሉ ፈርጀው ለአርቆ ሀሳቢውና አሻጋሪው መሪያችን አብይ አህመድ ድጋፋችንን ልናሳይ ነው የወጣ ነው ሲሉም ተሰምተዋል። መወደስ አብይ አህመድን ደጋግሞ ለ5 ዓመታትን እያቀረቡ ህጋዊ እውቅናን ማግኘት ያልቻሉት እነዚህ አስተዳደሮች በቀጣይ ቀናትም ተመሳሳይ ሰልፎችን እንደሚያደርጉም ይጠበቃል። በደቡባዊ ትግራይም ከዚህ በፊት አላማጣና አካባቢ የነበሩ የብልጽግና የድጋፍ ሰልፎች ቆቦ ላይ ደርሰው እንደሚከናወኑም ነው የሚገመተው። ይህ በእንዲህ እንዳለ በወልቃይት ቀጠና ባለ ስፍራ ጥቃት ማድረሳቸውን የፋኖ ኃይሎች ይፋ አደረጉ። በሁለት ቦታዎች ላይ በአማራ ክልል የተፈጸሙ የቦምብ ጥቃቶች ደግሞ በሰዎች ላይ ጉዳት ማድረሳቸው ተሰምቷል። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ተጠናክረው የቀጠሉ ቢሆንም የሚመዘገበው ሰብአዊ ጉዳት ግን ትኩረት የተነፈገው ሆኗል። እንዲያም ሆኖ ከሰሞነኛው ክስተት ጋር በተያያዘ በወልቃይት ቀጠና የፋኖ ኃይሎች በብልጽግና የሚሊሻ አባላት ላይ ያደረስነው ያሉት ጥቃት መነጋገሪያ ሆኗል።
የአገዛዙ ሰራዊት ላይ ያለያም ደግሞ ድጋፍ የሚሰጠው የክልሉ ጸጥታ ኃይልን በየትኛውም ስፍራ ላይ ቢሆን ጥቃት እንደሚፈጽሙበት የሚገልጹት የፋኖ ኃይሎች በወልቃይት ቀጠና አምባጋ ላይ በተባለ አካባቢ ብልጽግና የሚሰሩ የሚሊሻ አባላት ላይ ድንገተኛ ጥቃትን ከፍተው ከ20 በላይ በሚሆኑት ላይ ሰብአዊ ጉዳት ማድረሳቸውን አሳውቀዋል። በእርግጥ ራሱን እየተከዜ ዘር በሚል የሚጠራው የነ ኮሎኔል ደመቀ ዘውሩ ኃይል ከፋኖ ኃይሎች ጋር የተኩስ ልውውጥ ሲያከናውን ያሁኑ የመጀመሪያም አይደለም። የፋኖ ኃይሎችን የትግል እንቅስቃሴ ምክንያት አልባ በሚል የፈረጁት ኮሎኔሉ ይህንን ኃይላቸውን አሰማርተው ከዚህ በፊት በተደጋጋሚ መዋጋታቸውም ይታወቃል። ለዚህም ሚሊሻቸው ጽንፈኛው ላይ የወሰደውን እርምጃ እውቅና በሚል ሽልማቶችን ለነዚህ አካላት የተበረከተው በሆዴድ ብልጽግና ወታደራዊ አመራሮች በኩል መሆኑም የሚዘነጋም አይደለም። ከወራት በፊት ፋኖ ላይ ለወሰዳችሁት እርምጃ በሚል ብርጋዴር ጀነራል ወርቅነህ ጉደታም የአካባቢውን ሚሊሻዎች ለሌሎች ምሳሌ የሆነ የተቀናጀ ዘመቻን አድርጋቸዋል፣ አካባቢውንም ከጽንፈኛው አጽድታችኋልና ምስጋና ይገባችኋል በሚል ሰርተፊኬት መስጠታቸውን የመከላከያ ሰራዊቱ በይፋ ያሳውቆትም ነበረ። ብዙዎች እየሞቱበት ያለው ነገር ግን ትኩረት ያልተሰጠው ቀሪው የአማራ ክልሉ ጦርነት ግን አሁንም በተለያዩ ጥቃቶች እንደቀጠለ ነው። በሁለት ስፍራዎች ላይ የደረሱ የቦምብ ጥቃቶች የሰዎችን ሕይወት የነጠቁም ሆነዋል። በወሎ ከለላ ወረዳ ከትርቴራ ወደ ሻፊ ሲጓዝ የነበረ የመንግስት ኃይሎች ተሽከርካሪ ላይ ተፈጸመ የተባለው የቦምብ ጥቃት አንደኛው ሲሆን በቁጥር ያልታወቁ ሰዎች ላይ ጉዳት ማድረሱም ተነግሯል። ጎጃም ቀጠና ደግሞ ደንበጫ ቅርብ ርቀት ዋህድ አካባቢ የመንግስት ወታደሮች ከአካባቢው በሚገኙ የፋኖ ኃይሎች ጋር ሲያከናውኑት የዋሉትን ውጊያ ተከትሎ በአንድ ተሽከርካሪ ላይ የቦምብ ጥቃት አድርሰዋል የሚሉት የፋኖ ኃይሎች ይህንን በሰላማዊ ዜጎች ላይ ጭምር ጉዳትን ያስከተለ ስለመሆኑም ይጠቅሳሉ። በክልሉ ሰሜን ሸዋ ዞን ሬማ አቅራቢያም በጎንደር ቀጠና ቋራ በመሁምርና አርማጮ ማሰርዶ በቅርብ ርቀት እንደዚሁም በሰሜኑ ጎሎ ዞን መቄት ዙሪያ የደፈጣ ጥቃቶችና የተኩስ ልውውጦች ተመዝግበዋል። በክልሉ ያለው ነባራዊ ሁኔታ ከ2 ዓመታት ተኩል በላይ እንዲህ ባለው ሁኔታ በየጊዜው የሰው ነፍስን እየበላ ቢቀጥልም አሁንም በፓርላማው የቀረቡ የማብራሪያ የሚሰጡ የሀገሪቱ መሪዎች ግን 1000 ዓመት ብትዋጉንም አታሸንፉንም፣ ሸለቆ ለሸለቆ አባይ ኋላ ቀሮች ወዘተ የሚል ማቃለልና ማንቋሸሽ ላይ ነው ያሉት። ጀነራሉ ከእስር ተለቀቁ። በጉዳዩ ላይም ቲዲኤፍ መግለጫውን አውጥቷል። የቤተሰብ ምንጮች ደግሞ ገደም መጣሉን ገልጸዋል። በትግራይ ክልል ታስረው የነበሩት ብርጋዴር ጀነራል ጎጭ ገብረ ጉዳይ ላለፉት ሳምንታት መነጋገሪያ ከነበሩ ጉዳዮች አንዱ ነው። እኚህ የቀድሞ የቲዲኤፍ አመራር ከአንድ ወር አካባቢ በፊት መታሰራቸውን ተከትሎ የክልሉ ሰላምና ጸጥታ ቢሮ ሁሉም ሰው በሕግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላትን የሰራዊቱን መተዳደሪያ ደንብ በመጣስ ያላስፈላጊ ዲሲፕሊንና የሕግ ጥሰት ላይ ተሳትፎ በመገኘታቸው በፈጸመው ስህተት ተጠያቂ እንዲሆኑ እያደረኩ ነው ማለቱም ይታወሳል። ሚ 15 አመራር የነበሩትና ከአንድ ዓመት በፊት የትግራይ ሰራዊት አመራሮች ከጊዜያዊ አስተዳደሩ ጋር በተያያዘ ውሳኔ ሲያሳልፉ ካልተስማሙት ውስጥ የሆኑት ብርጋዴር ጀነራል ጉዑሽ ገብረን በተመለከተ ቲዲኤፍ በወቅቱ ባወጣው መግለጫ የታሰሩት የሰሜን ምስራቅ እዝ ባቀረበባቸው ክስ መሰረት ነው ብለውም ነበረ። በዚህም ለቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስ ከጠላት ጋር መተባበር፣ ሰራዊትን ለማፍረስ መስራትና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ናቸው ሲልም ማዕከሉ አልዘነጋም። ዛሬ እኚህ ወታደራዊ አዛዥ ጉዳያቸው በወታደራዊ ፍርድ ቤት ሲታይ ቆይቶ ከሳምንታት በኋላ ከእስር መለቀቃቸውም ተነግሯል። ጀነራሉ ከእስር የተለቀቁት በ60 ሺህ ብር ዋስትና ነው። የክልሉ የጸጥታ ኃይል በጉዳዩ ላይ መግለጫውን ያሰራጨ ሲሆን ቀደም ሲል ህጋዊ ሂደትን ተከትሎ በቁጥጥር ስር ውለው የነበሩት ታጋይ ጉዑሽ ገብረም ከዚህ በኋላ ያለው ሂደት በውጭ ሆኖ እንዲከታተሉ በዋስ ተፈተዋልም ብለዋል። ተቋማችን የትግራይ ሰራዊት የህግ በላይነትን የሚጠብቅና ለተግባራዊነቱ የሚያስፈልጉ ሁሉንም ግዴታዎችን የሚፈጽም ነው የሚለው መግለጫው ጀነራል ጉዑሽ ገብረ በተጠረጠሩበት ወንጀል እንዲጠየቁ በቁጥጥር ስር እንደዋሉ ሁሉ ፍርድ ቤት ሲወስንላቸው ደግሞ አሁን የዋስትና መብታቸው እንዲከበር ማድረግ የግድ ነውና ይህም ተፈጻሚ ሆኗል ብለዋል። ከሳምንታት በፊት ጀነራሉ በታሰሩበት መንገድ እንዲያገኟቸው የተደረጉትና መነጋገሪያ የነበሩት ቤተሰቦቻቸው ደግሞ የጀነራሉን የዋስትና ጉዳይ አረጋግጠው ወታደራዊ አዛዡ መለቀቃቸውን ይሁን እንጂ አልባት እስከሚያገኝ በሚል የጀነራሉ ከክልሉ ውጭ ጉዞ መገደቡን መስማታቸውን ይገልጻሉ። ከዚህ በፊት ጀነራሉን በተመለከተ የጻፉት የአብይ አህመድ አማካሪ ጌታቸው ረዳ ደግሞ አሁን ያገቱት ሰዎች በጦርነት ወቅት በአንድ ስፍራም ህዳር 30 ተግሎ ተሸንፏል ተብለው ወደ ወላጆቻቸው የፈራረሰ ቤት ሄደው ሲደበቁ ጀነራል ጉዑሽ ግን ጓዶቹንና ሰራዊቱን አሰማርቶ አመራሩ ሙሉ ለሙሉ እንዳይጠፋ አስገራሚ ገድል ሰርቶ የመለሳቸው ነው። ታዲያ ምን ተፈጠረ ሲሉም ጠይቀው የሆነ ምክንያት የሚመስል ነገር ፈጥራችሁ ልቀቁት ሲሉ መግለጻቸውም የሚታወስ ነው።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ